አውሮፕላን ማረፊያ ለብዙዎቻችን የጉዞ መጀመሪያ ወይም መጨረሻ ነው። ለዚህ ሰው ግን አውሮፕላን ማረፊያ ቤቱ ነበር። አንድ ቀን አይደለም፣ አንድ ወርም አይደለም፣ ሙሉ 18 ዓመታት መኝታውም ምግቡም ማህበራዊ ህይወቱም በፓሪስ ቻርልስ ደጎል አየር ማረፊያ በረንዳ ላይ ነበር። ምህራን ካሪሚ ናሴር ይባላል። በዓለም ዙሪያ ሰር አልፍሬድ በሚል ስም ይታወቃል። በፖለቲካ ምስቅልቅልና በጠፋ ወረቀት ምክንያት በህግ ፊት የትም ሀገር የማይቀበለው የዓለማችን ብቸኛው በረራ የሌለው መንገደኛ ሆኖ ኖሯል። ዛሬ በወግና እውነታ በዲፕሎማሲያዊው ቀውስና በሰው ልጅ ጽናት መካከል ያለውን ይህንን እውነተኛ ታሪክ እንመለከታለን። From that moment on, Mehran entered a bureaucratic nightmare that ምህራን ካሪሚ ናሴር በ1988 ዓመተ ምህረት ወደ እንግሊዝ ለመሄድ ሲነሳ ዓላማው በለንደን የሚኖሩ ዘመዶቹን አግኝቶ አዲስ ህይወት መጀመር ነበር። ነገር ግን ታሪኩ መጥፎ አቅጣጫ መያዝ የጀመረው ገና ፓሪስ ቻርልስ ደጎል አውሮፕላን ማረፊያ እንደደረሰ ነው። ምህራን ካሪሚ ናሴር በ1988 ዓመተ ምህረት ወደ እንግሊዝ ለመሄድ ሲነሳ ዓላማው በለንደን የሚኖሩ ዘመዶቹን አግኝቶ አዲስ ህይወት መጀመር ነበር። ነገር ግን ታሪኩ መጥፎ አቅጣጫ መያዝ የጀመረው ገና ፓሪስ ቻርልስ ደጎል አውሮፕላን ማረፊያ እንደደረሰ ነው። ምህራን እንደተናገረው ከሆነ ቦርሳው ተሰርቆ የጥገኝነት መጠየቂያውና አስፈላጊ ሰነዶቹ በሙሉ ጠፉ። ያለ ሰነድ ለንደን ደረሰ። ነገር ግን የብሪታንያ ኢሚግሬሽን መኮንኖች ማንነቱን የሚያረጋግጥ ወረቀት የሌለውን ሰው ሊቀበሉ አልቻሉም። ወዲያውኑ ወደ መጣበት ፓሪስ መለሱት። ፓሪስ ሲመለስ ደግሞ ሌላ ትልቅ ችግር ገጠመው። የፈረንሳይ ፖሊሶች በቁጥጥር ስር አዋሉት። ነገር ግን አንድ ግራ የሚያጋባ እውነታ ተከሰተ። ምህራን ወደ ፈረንሳይ እንዳይገባ ህጋዊ ወረቀት የለውም። ወደ ሌላ ሀገር ደግሞ እንዳይባረር የትኛውም ሀገር ሊቀበለው ፈቃደኛ አይደለም። የምህራን ጠበቃ የነበሩት ክርስቲያን ቡርጌት ጉዳዩን ለዓመታት በፍርድ ቤት ቢከራከሩም የህግ ወጥመዱ ግን እጅግ ጥብቅ ነበር። የፈረንሳይ ፍርድ ቤት እንዲህ የሚል ውሳኔ አስተላለፈ። ምህራን ወደ አውሮፕላን ማረፊያው የገባው በህጋዊ መንገድ ስለሆነ ከዛ ማባረር አንችልም። ነገር ግን ፈረንሳይ ለመግባት ቪዛ ስለሌለው ከአውሮፕላን ማረፊያው ወጥቶ ወደ ከተማው መግባት አይችልም። ይህ ማለት ምህራን አየር ላይ ተንጠልጥሎ ቀረ ማለት ነው። ግለሰቡ በወቅቱ የቤልጂየም የጥገኝነት ወረቀት ነበረው። ነገር ግን ያንን ወረቀት በድጋሚ ለማግኘት ራሱ በአካል ቤልጂየም መሄድ ነበረበት። ቤልጂየም ለመሄድ ደግሞ መጀመሪያ ፈረንሳይን በህጋዊ መንገድ መውጣት አለበት። ፈረንሳይን ለመውጣት ደግሞ ፓስፖርት ያስፈልገዋል። በፓስፖርትና በቪዛ መካከል የፈጠረው ይህ ክበብ ምህራንን ተርሚናል 1 ውስጥ ለዘላለም ያስረው መሰለ። ምህራን በዚያች ጠባብ የአውሮፕላን ማረፊያ ግቢ ውስጥ ሆኖ ዓለም በቢሮክራሲ ወረቀቶች ላይ ተመስርታ ሰውን እንዴት ዜግነት አልባ እንደምታደርግ ለዓለም አሳየ። ወረቀት ከሌለህ አንተ የለህም የሚለው መርህ ምህራንን በሰው ሰራሽ እስር ቤት ውስጥ ዘጋው። ይህ ግራ የሚያጋባ የህግ ፍልሚያ ነው እንግዲህ ለ18 ዓመታት የሚቆየውን ያንን ታሪካዊ ኑሮ የወለደው። ምህራን ናሴር በአውሮፕላን ማረፊያው ተርሚናል 1 ውስጥ የሚገኘውን ያቺን ቀይ ሶፋ የቤቱ ሳሎን፣ አሮጌ ሻንጣዎቹን ደግሞ የልብስ ማስቀመጫዎች አደረጋቸው። ለአብዛኛው ሰው አውሮፕላን ማረፊያ የውከትና የችኮላ ስፍራ ቢሆንም ለምህራን ግን ዓለም የምትሽከረከርበት ጸጥተኛ ማዕከል ሆነች። ለ18 ዓመታት የኖረበት ስርዓት ደግሞ ማንኛውንም በቤቱ የሚኖረውን ሰው የሚያስደምም ነበር። የምህራን ቀን የሚጀምረው ገና ጎሳይ ቀድ 5 ሰዓት ላይ ነው። ተርሚናሉ በመንገደኞች ሳይጨናነቅ በፊት የአውሮፕላን ማረፊያውን የህዝብ መጸዳጃ ቤት በመጠቀም ራሱን ይታጠባል። የሚገርመው ነገር ምህራን ምንም እንኳን ቤት ባይኖረውም ቆሽሾ ወይም ተዝረክርኮ ታይቶ አይታወቅም። ልብሶቹን በንጽህና ይጠብቃል። ፊቱን፣ ጺሙን ሁልጊዜም ይላጫል። ሰራተኞች እንደሚሉት ምህራን ከመንገደኞች ተለይቶ የማይታወቅ እጅግ ስርዓት ያለው ሰው ነበር። ቀኑን ሙሉ ምን ያደርግ ነበር ለሚለው ጥያቄ መልሱ ያነብ ነበር የሚል ነው። ምህራን አብዛኛውን ሰዓቱን በንባብ ያሳልፋል። የኢኮኖሚክስ መጽሐፍትን፣ የሕክምና መጽሔቶችንና የዓለም አቀፍ ጋዜጦችን ያጠና ነበር። የራሱን የህይወት ታሪክም በሺዎች በሚቆጠሩ ገጾች ላይ በዝርዝር መዝግቧል። የምህራን ሻንጣዎች በልብስ ሳይሆን በወረቀት፣ በደብዳቤዎችና በመጽሐፍት የተሞሉ ነበሩ። ምህራን ከሰው ጋር ያለው ግንኙነትም ሌላው የሚገርም ነጥብ ነው። በበረንዳው ላይ የሚለምን ሰው አልነበረም።
አልነበረም። እንዲያውም መንገደኞች ገንዘብ ሊሰጡ ሲሞክሩ እኔ ለማኝ አይደለሁም በሚል ኩራት አይቀበልም ነበር። ነገር ግን የአውሮፕላን ማረፊያው ሰራተኞች፣ የበረራ አስተናጋጆችና የጽዳት ሰራተኞች እንደ ቤተሰብ ያዩት ነበር። ምግብ ያመጡለታል፣ አዳዲስ መጽሐፍትን ያቀርቡለታል፣ አንዳንዶቹም የልብስ ማጠቢያ አገልግሎት በነፃ ያመቻቹለት ነበር። ነገር ግን ጊዜው እየረዘመ ሲሄድ በምህራን ስነልቦና ላይ አንድ ለውጥ መታየት ጀመረ። ምህራን ቀስ በቀስ ከአውሮፕላን ማረፊያ ውጭ ያለውን ዓለም መፍራት ጀመረ። ስሙን ሰር አልፍሬድ ብሎ ቀየረ። ደብዳቤው ሲመጡለትም ምህራን የሚል ስም ካለባቸው ይህን አይደለሁም ብሎ አይቀበልም ነበር። በ1999 ዓመተ ምህረት የፈረንሳይ መንግስት በመጨረሻ የነጻነት ወረቀትና የመኖሪያ ፈቃድ ሲሰጠው ምህራን ግን ከአውሮፕላን ማረፊያው ለመውጣት ፈቃደኛ አልሆነም። ስሜ በወረቀቱ ላይ በትክክል አልተጻፈም የሚል ሰበብ ቢደረድርም እውነታው ግን ምህራን ከአውሮፕላን ማረፊያው ውጭ ያለውን ህይወት መቋቋም የማይችልበት የስነ ልቦና እስር ቤት ውስጥ መግባቱ ነበር። ለ18 ዓመታት በሰው ሰራሽ መብራት ስር መኖር፣ የፀሐይ ብርሃንን ናፍቆ አለማወቅና ሁልጊዜም በአውሮፕላን ሞተር ድምጽ መታጀብ ምህራንን የዚያ ተርሚናል አካል አደረገው። እሱ ለአውሮፕላን ማረፊያው፣ አውሮፕላን ማረፊያውም ለሱ ቤት ሆኑ። አመቱ 2003 ነው። የምህራን ናሴር ታሪክ አህጉራትን አቋርጦ ሆሊውድ ደረሰ። ታዋቂው የፊልም ዳይሬክተር ስቲቨን ስፒልበርግ የታሪኩን መብት ለመግዛት ፍላጎት አሳየ። ዘ ተርሚናል የተባለውን ፊልም ለመስራት ሲባል ድሪምወርክስ የተሰኘው የፊልም ኩባንያ ለምህራን በወቅቱ እጅግ ከፍተኛ ገንዘብ የሆነውን $300,000 ከፈለው። እስቲ አስቡት፣ ለ18 ዓመታት በአውሮፕላን ማረፊያ በረንዳ ላይ በነፃ ምግብና በሰዎች እርዳታ ሲኖር የነበረው ሰው በድንገት ሚሊዮነር ሆነ። አሁን ምህራን በፈለገው ሀገር ቤት መግዛት፣ በቅንጦት መኖርና የፈለገውን ማድረግ ይችል ነበር። ነገር ግን የሆነው ነገር ዓለምን አስገረመ። ምህራን ያን ሁሉ ገንዘብ በባንክ አካውንት ውስጥ ይዞ አሁንም በዚያች ቀይ ሶፋ ላይ መቀመጡን ቀጠለ። ለምን አልወጣም የሚለው ጥያቄ የብዙዎች ነበር። ምህራን ለገንዘብ ደንታ አልነበረውም። እሱ የፈለገው ወረቀት ሳይሆን ማንነት ነበር። ፊልሙ ወጥቶ ቶም ሃንክስ የእሱን ገጸ ባህሪ ተውኖ ሲያይ እንኳን ምህራን አሁንም ተርሚናል 1 ውስጥ ሆኖ ጋዜጣውን ያነብ ነበር። ገንዘቡን ልብስ ለመግዛት ወይም ኑሮውን ለመቀየር አልተጠቀመበትም። ለሱ የአውሮፕላን ማረፊያው ደህንነቱ የተጠበቀ ማንም የማይጠይቀውና ማንነቱ የታወቀበት ብቸኛው ስፍራ ሆኖ ነበር። ነገር ግን በ2006 ዓመተ ምህረት ተፈጥሮ ጣልቃ ገባች። ምህራን በጠና ታመመ። ለ18 ዓመታት ከአውሮፕላን ማረፊያ ወጥቶ የማያውቀው ሰው በግዳጅ ወደ ሆስፒታል ተወሰደ። ይህ ቅጽበት ለ30 ዓመታት የቆየውን ያንን የተርሚናል ህይወት በይፋ ይዘጋ ነበር። ከሆስፒታል ከወጣ በኋላ ለተወሰኑ ዓመታት በፓሪስ መጠለያዎች ውስጥ ቢኖርም አምሮ ግን ሁልጊዜም ወደ አውሮፕላን ማረፊያው ይመለስ ነበር። ታሪኩ የሚያበቃው ግን እጅግ ልብ በሚነካ ሁኔታ ነው። ምህራን ከመሞቱ ጥቂት ሳምንታት በፊት በድጋሜ ወደ ቤቱ ተመለሰ፣ ወደ ቻርልስ ደጎል አየር ማረፊያ። ምንም እንኳን አሁን ዝነኛና ገንዘብ ያለው ቢሆንም በኖቬምበር 2022 ዓመተ ምህረት በተወለደበት ተርሚናል ውስጥ በዚያው በሚያውቀው የአውሮፕላን ጫጫታ መካከል በሰላም አረፈ። ሲሞትም በኪሱ ውስጥ ብዙ ሺህ ዩሮዎች ተገኝተዋል። ያልተጠቀመባቸው ነገር ግን ትቶት ለመሄድ ያልፈልጋቸው ሚሊዮኖች። የምህራን ካሪሚ ናሴር ታሪክ ከአንድ ስደተኛ ታሪክ በላይ ነው። ይህ ታሪክ የሰው ልጅ አይምሮ ከሁኔታዎች ጋር የመላመድ ብቃቱ እስከምን ድረስ እንደሆነ ያሳየናል። ምህራን ለ18 ዓመታት ተርሚናል 1 ውስጥ የኖረው መጀመሪያ ላይ በህግ ተገዶ ቢሆንም በኋላ ላይ ግን የራሱን ዓለም በዚያው ውስጥ ፈጥሮ ነበር። ብዙዎቻችን ቤት ስንል ጣሪያ፣ ግድግዳና ምቾትን እናስባለን። ለምህራን ግን ቤት ማለት ሻንጣዎቹ፣ መጽሐፎቹና በየቀኑ የሚያያቸው የአውሮፕላን ማረፊያው ሰራተኞች ነበሩ። $1 ሚሊዮን እጁ ላይ እያለ እንኳን በዚያችው ቀይ ሶፋ ላይ ለመቆየት የመረጠው ምናልባትም ከዓመታት በኋላ እውነተኛ ነጻነት የሚገኘው ከቦታ ሳይሆን ከአእምሮ ሰላም መሆኑን ተረድቶ ሊሆን ይችላል። ውድ የወግና እውነታ ቤተሰቦች እናንተስ ስለ ምህራን ምን ትላላችሁ? ለ18 ዓመታት በአውሮፕላን ማረፊያ መኖር ቢሮክራሲ የፈጠረው ስቃይ ነው ወይስ ምህራን ራሱ የመረጠው የህይወት መንገድ? $300,000 ቢኖራችሁ እናንተ ምን ታደርጉ ነበር? ሐሳባችሁን በኮሜንት መስጫ ላይ አጋሩን። እያንዳንዱን አስተያየት እናነባለን። እንደዚህ ያሉ እውነተኛ አስገራሚና አስተማሪ ታሪኮች ሁልጊዜ እንዲደርሷችሁ ቪዲዮውን ላይክ እና ቻናላችንን ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ። የደወል ምልክቷን በመጫን አዳዲስ ቪዲዮዎች ሲለቀቁ ቀድመው ይከታተሉ።